ሺህ ብር 16 ሺህ። የራያ ተሳቢ 6 1500 ብር 9 ሺህ። የራያ ቀሚስ 1 5 ሺህ ብር። የራያ ሻርፕ 6 ባለ 1500 9 ሺህ። የጎንደር ቀሚስ 2 ባለ 7 ሺህ 14 ሺህ ብር። ስካርፕ 6 ባለ 450 2700። የራያ ጌጣጌጥ 5 ባለ 250 1250። ማሊያ 5 850 4250። የቴዲ ቲሸርት 5 ባለ 1000 5000። የጎጃም ፎጣ 10 ፍሬ ባለ 450 4500። ሽፎን 5 ፍሬ ባለ 3500 17500። ቀሚስ ከነመቀነት 1 ባለ 8000። ቀሚስ የጎጃም 6000። የጎንደር የቡና 3 ፍሬ ባለ 2000 6000 ብር። የወንድ ጎንደር 3 ባለ 2000 6000 ብር። ነጭ በነጭ 1 ባለ 15000። ድሪ 2 ባለ 300 600። የራያ የወንድ ፎጣ 1 ባለ 1000። ሽሮ 15 ፍሬ 300 ባለ 300 4500። በርበሬ 15 ፍሬ 600 9000 ብር። የራያ የወንድ 1 4500 ብር። ቶታል 171800 ብር ይመጣል። ከዛ ላይ 60 ሺህ ብር ቀብድ ተከፈለኝ፣ ቀሪ 111800 ብር አለኝ ይላል። ከዛ ወደ ሁለተኛ ዙር እንሄዳለን። ሁለተኛ ዙር የእሱ ትዕዛዝ ይላል። የጎንደር የቡና 3 ባለ 2000 ብር 6000። የራያ 10 ፍሬ ባለ 5500 55000 ብር። የራያ 2 ፍሬ ባለ 4000 8000 ብር። የቡና ቀሚሶች 10 ፍሬ 1500 15000 ብር። ጋቢ 5 ፍሬ ባለ 2000 10000 ብር። ነጭ በነጭ ነጠላ 5 ፍሬ ባለ 1200 6000 ብር። የአለላ ጃኖ 1 ፍሬ 4700። ሶስተኛ ዙር የእሷ ትዕዛዝ ይላል። የጎንደር 4 ማዕዘን በተለየ 2 ባለ 7000 14000 ብር። የጎንደር ደብል 2 ባለ 4700 9400። የጎንደር በአረንጓዴ 1 ባለ 4000 ብር። የጎንደር ንቅሳት መስቀልና በአበባ 2 ባለ 5000 10000። የጎንደር በቀዩ 2 ባለ 4000 8000። የጎንደር በደቨሊው 2 ባለ 5000 10000። ቲሸርት 1 ባለ 2000 2000 ብር። ብቸኛ የተለየች ቀሚስ 1 5000 ብር። የእሱ ትዕዛዝ ቲሸርት የፋሲል 6 ባለ 900 5100። ስካርፕ የፋሲል 10 ባለ 470 4700። ፎጣ 2 ባለ 2000 4000። መጽሐፍ ቅዱስ 5 ባለ 1400 7000። የዛኛው ደረሰኝ እስኪ የዛኛው ደረሰኝ አሁን የምጣሪው ደረሰኝ እስኪ ደረሰኙ የለ አሁን የነዚህ ደረሰኞች አሉ። አዚ በኋላ መጨረሻ ላይ ደረሰኝ ልካለው። አይ የእነዚህኞችን እያስኩ ስለሆነ እኮ ነው አሁን ያቆምኩት። ቀሚስ ባለ 6000 የሚለው ጋር ነኝ። አንድ ይሄ ቀሚስ እነዚህኞች እያየው ስለሆነ ነው። እዚህ ጋር ሁሉ ጥቅጥቅ ያለ ሁሉ እያነበብኩ መሀል ላይ አሁን የቱ ጋር እንዳስቆምሽኝ በምን አውቃለሁ? ከላይ ጀምሮ ወርጄ ምን አለበት ሙሉ መዝግበሽ ከዛ መጨረሻ ላይ ራይት ታረጊና የዚህ ደረሰኝ ብትይኝ። እየፈጠንሽ ስለሆነ እኮ ነው እንትን እያለ ስለሆነ እኔ ከዚህ ጋር እየተከታተልኩሽ ያለ ካለኝ ስክሪን ሪከርድ አድርገሽ በኋላ ላይ ሰርተሽ ወይ ለነገ እንቀጣጠራለን። እኔ በጣም ደክሞኛል፣ በዛ ላይ ታምሜያለሁ፣ አሞኛል እኮ። እሺ ምን ላይ ነው ያቆምሽው? ምን ላይ ቲሸርት የፋሲል 6 የጎጃም ቀሚስ 2 ከዛ የቀሚስ ቀሚስ ከነመቀነቱ 8000 እኔ አቆምኩት። የጎንደር በቀዩ የጎንደር የቱ ዝም ብለሽ አትጽፊም እንዴ? ዝም ብለሽ እኮ ብትጽፊና መጨረሻ ላይ ምን ጋር እኔ ያልኩት በስልክ ነው። እዚህ ጋር የምከታተለው እኔ ጋር የተላከልኝ ደረሰኝ ነው። እሱ የላከልኝ ደረሰኝ ጋር ነው የምከታተለው። እናትዬ ቀላሉ መንገድ ልንገርሽ፣ እንትን ስጭኝ፣ ዩዘር ኔምሽን ስጭኝ፣ እንዳለ ፎርዋርድ ላድርግልሽ። አንድ በአንድ እያነበብሽ አርሚ ራስሽ ጋር ነይ። ዩዘር ኔም የለሽም? ቴሌግራም አለሽ አይደል? አለኝ። ዩዘር ኔም ጀስት ጊቭ ሚ ዩዘር ኔም ኦን ዋትሳፕ ላይ ዩዘር ኔምሽን ብቻ ስጭኝ።
አሁን መጥቼ ፎርዋርድ ሳረግልሽ እያንዳንዷን እያነበብሽ ዋን ባይ ዋን ታርሚያለሽ። አንቺ ቀርፋፋ ከሆንሽ እኔ በጣም ነው የምፈጥነው። ርቦኛል፣ ደክሞኛል። ማሬ ስንት ሰዓት እንደሆነን ታውቂያለሽ? አንድ እና ዩዘርኔም ጎርጎራ ጀነራል ትሬዲንግ ስክሪንሾት አትመላክ ዋትሳፕ ላይ ጎርጎራ ጀነራል ትሬዲንግ ስክሪንሾት አድርገሽ ቴሌግራምሽን ዋትሳፕ ላይ ላኪልኝ እባክሽ። ሄጂ መሀል ላይ ጌታቸው ተስፋ ሌላ ነው አይደል? ኦኬ ቴሌግራም ላይ መጣልኝ። አለላ ማስረጃዎቹን አሉ ያልካቸውን ማስረጃዎች እንዳለ እዚህ ጋር ላክልኝ። ኦኬ ሌላ ዩዘርኔም እኮ አይደለም ማሪ። እስቲ በቁጥር ላክሽልኝ፣ በቁጥርሽ ካገኘሁሽ። ሀቢባዬ ምናልባት የጀመርሽበትን ለሰውም ለመደመር እንዲመቸው ቀጥይበት እና ሁሉም ይወቀው። ምኑ ጋር ነበር ያቆምኩት? እሺ አንዴ የጎንደር ቲሸርት ወይም የተለየች ቀሚስ ዩዘርኔም ሰው ማግኘት ትችላለሽ። የኔን ዩዘርኔም ብሰጥሽ ትንሿ አይተኛለሽ። የኔን ዩዘርኔም ብሰጥሽ ዩዘርኔም ኮፒ አድርገሽ አሁን ዋትሳፕ ላይ ዩዘርኔም ባስቀምጥልሽ ኮፒ አድርገሽ ሄደሽ ቴሌግራም ላይ ፔስት አድርገሽ ሰርች አድርገሽ እኔ ማግኘት ትችላለሽ። ሌላው ደግሞ አታውቂበት። አንድ ደግሞ ሌላው አንዴ ኮንታክቷን ሼር አድርግልኝ። ቆይ አንዴ ፈልጊያት ነው ቴሌግራም ላይ እንድልክላት ነው። ኮንታክቷን ሼር አድርግልኝ። ኮንታክት ሼር ማድረግበታለ ቴሌግራም ላይ ታውቅበታለህ። ችግር የለውም እልክልሻለሁ። ሼር አድርግልኝ። ኮንታክቷን ሼር ስታደርግልኝ የትኛው ስልክሽ ነው የሚሰራው? የትኛው ስልክ ነው የሚሰራው? እኔ ስልክልክ እኔ ስልክልክ የቱን እንደምትልክልኝ አንተ ታውቃለህ። የልጅቷ ለእሷ የላከችልኝን ልልክልክ ነው። እኔ የኔ ቴሌግራም ስለሚለይ ነው ዝም ማለት ያው ልክ ይሄንን ቁጥር ይሄንን አንተ ኮንታክቷን ሴቭ አድርገው እናንተ ጋር ከዛ ኮንታክት ሼር አድርግልኝ። ከዛ አንተ ኮንታክት ሼር ያደርግልኝ እኔ መሴጅ የሚለውን ስነካ ዳይሬክትሊ ወደ እሷ ይወስደኛል። ኦኬ መልካም። ዩዘርኔም ስላት ቁጥሯን ነው ስክሪንሾት አድርጋለች። እሺ ከዛ ለህዝቡ ደግሞ እንዲመች ደግሞ ልቀጥልላችኋል። እየደመራችሁ ከነበረ ከኛ ጋር ቴንክ ዩ ሶ ማች ሀናሽ ሜክ ሚ ሳንድዊች አይ ዋዝ ሃንግሪ ቴንክ ዩ ካን አይ ሃቭ ዋተር ፕሊዝ ማሚ ኮልድ ዋተር ቴንክ ዩ ልጄ ሳንድዊች አመጣች። ርቦ ሰምተው ጠላ ኦኬ ኑኑ ካም ቴክ ዚስ ማማ ርቦኛል ስል ነጻነት ሰምታ ኢነርጂ ያለቀ ኑኑ ማሚ ካም ሂር ፕሊዝ። ያው ልኬልሻለሁ። አው እሺ ቴንክ ዩ። እና ልቀጥል ያቆምኩበትን አስታውሰኝ። ህዝቡ እየደመረ ከሆነ ዋው እንደዚህ ነው። ኮንታክት ሼር ቴንክ ዩ። ሀቢባ ነኝ ትንሿ። መጣልሽ? መጡልኛል። ኦኬ አሁን ፎርዋርድ አደረግልሻለሁ። ቀስ እያልሽ እንድትደምሪ እና ያቆምኩበትን ታስታውሰኛለህ ከአንዴ? እሺ የተለየች ቀሚስ የምትለዋ የተለየች ቀሚስ የምትለው ጋር ነው ያቆምኩት። አፏ ሲጣፍጥ ነው የኔ ፍቅር።
ቆይ ፎርዋርድ አድርግላት አንዴ ለትንሿ። ይኸውልሽ ማሪ ሙሉ ፋይሉን ፎርዋርድ አድርጌልሻለሁ ቴሌግራም ላይ። እሺ አሁን ካቆምኩበት ልቀጥል። የተለየች ቀሚስ አንድ ቀሚስ ብቸኛ የተለየች ቀሚስ ኦኬ፣ እሱ ጋር ያቆምኩት ብቸኛ የተለየች ቀሚስ አንድ ፍሬ 5000 ብር። የእሱ ትእዛዝ ይላል ቲሸርት የፋሲል 6 ቲሸርት በ900 ብር ሂሳብ 5100። ስካርፕ የፋሲል 10 ፍሬ በ470 ሂሳብ 4700። ፎጣ 2 ባለ 2000 4000 ብር። መጽሐፍ ቅዱስ 5 1400 7000። የዘወትር ጸሎት 10 ፍሬ በ50 ብር 500። የጎንደር በተለያየ 6 ባለ 4000 24000። የእሷ ዲዛይን 4000 4 ፍሬ ባለ 5000 20000። የቡና የጎንደር 2 ባለ 2000 4000። ባንክ የተላከ 25000። አንድ ቀሚስ 8000። ባንክ የተላከ የምንድን ነው? እሱም ይሰረዛል። ምክንያቱም እሷ ላካላለች አይመለከታት አይደል? ባንክ የተላከ ምንድን ነው? የለንም። የሙዳይ 4500 ምንድን ነው? እኔ እሱንም አይመለከት። የእሙ ምንድን ነው? ለሙዳይ ቀሚስ ሰርተ ስጣት ያላችሁኝ እሙ ደግሞ አማራዋ የምትባለዋ ለእሷ ሰርተ በትእዛዝ ተለቅ። እኔ አላልኩም። አንቺን መብርሃን ተይ፣ አንቺን መብርሃን አለች እኮ ተይ። ለምን ትክጃለሽ? እኔ ሰርተ ስጥ ብዬ ለእሙ ለእንጉዳይ በሚገባ ልክ እንደዚህ። አሁን ሀቡ እየመራች ነው አይደል? እኔ ሳጠፋ ሀቡን እኮ ሀቡ ኖ ስቶ አቁም ትለኛለች አይደል? አይደል እንዴ? ማስረጃ አለክ ለሙዋለች በሚገባ ራሷ ነች። ልክ እንደዚህ እየመራችው እዚሁ ላይ ነው ያለችኝ። ኖ እዚሁ ላይ ብለ ይርከር እኔ ስጣቸው ብዬ ለእሙና ለሱ ስጣቸው። የተሰጣት ልጅ ትጠራ አለች ትመጣለች። ችግር የለም ትጠራ። ታይ እንጂ ለምን እንደዚህ አይነት ነገር ክደች? ይኸውልሽ ምናልባት ዛሬ ዋጋ ላይ ማስረጃና መረጃ ነው ወንድሜ። ተይ እንጂ ምናምን አንባባልም። ማስረጃና መረጃ። ማስረጃ የለክን ነገር እንጠይቅልካለን። ማስረጃ የሌለውን ነገር ለፈጣሪ እንሰጠዋለን። በቅርቡ ፈርዶ ያሳየናል። አለቀ። ተስማማን? መረጃ የሌለኝ ስለማላውቀው ወንድሜ ታሞ እሱ ስለሌለ ብሎ 95,000 ብር ለፈጣሪ ትሰጠዋለን። አንድ ነገር ግን አንድ ነገር ግን የምትተባበሩኝ አሁን ቴሌግራም ማን እንደሆነ አላውቀውም። ራሱ እኔን ብሎክ አድርጎኛል። አማራው የሚባል ሰው በሚል ፔጅ አሁን የእሷን ፎቶ አድርጎ ጽሁፍ ጽፎ ፖስት አድርጎታል። ስለዚህ ያን ሰው ቲሸርት መቅዶኒያ ማለት ምንድን ነው? መቄዶንያ ለተቸገረ ሰው የተሰጠ እንደዛ እንደሚለው ቲሸርት ለመቄዶንያ ለመቄዶንያ እነሱ ምንድን ነው ማለት የምን ቲሸርት ነው? ምንድን ነው የተሰጣቸው ሰዎች ቪዲዮ አልተቀረጹም። ላለላ ነው የሰጠሁት። መቄዶንያ አድርስ ተብሎ ለማ አለላ ይምጣል። አለላ ኦኬ፣ ችግር ይመልሳል። እሺ ታዲያ ትንሿ እንዴት አላወቀችም? ቪዲዮ ሰርታ ለመቅዶኒያ አሁኑ ማለት ምንድን ነው? የአሁኑ ምንድን ነው? የአሁን 45,000 ሚል ምንድን ነው? የአሁን ደረሰ ልኬልሻለሁ። ሀቡ የአሁን ሚል ስንተኛ ተራ ቁጥር ነው? ዘኒ ማለት ቲሸርት የመቅዶኒያ አንድ ብሎ ከዛ ደግሞ የአሁን ማለት የአሁን ደግሞ ምንድን ነው? ቲሸርት የፋሲል ስካርፕ ፎጣ ነው አይደለም? ከሱ ወደ ታች ነው ወደ ላይ 5ኛ ሚለው አሁን ለምሳሌ 5ኛ ሚለው ላይ እና 5ኛ ሚለው ላይ 5ኛ ዙር ብለሽ ከዛ አለላ የጎንደር የቡና መጽሐፍ ቅዱስ ስዕል አድኖ ቲሸርት የመቅዶኒያ። እሺ ከዛም በኋላ የአሁን ምንድን ነው? 45,000 20 ሺህ እኔ ይኸውልሽ የአንቺን ሀቅ ስለማልፈልገው የላከልኝን ብርስ ነው እየነገርኩሽ ያለው። ስለላከልኝ አስተላልፍልኝ ብሎ እየተደመረ እኮ ነው አይደለም። መጨመርና መቀነሱን እያየሽ ማር የሚቀነስ የሚደመር አለ። የሚደመር ማለት 45,000 ፕላስ እና ማይነስ። ይኸውልሽ እዚህ ጋር ማይነስ ይታይሻል። ማይነስ የሚቀነስ ነው። ፕላስ ደግሞ ሲሆን የሚጨመር ነው። አይሽ
ፕላስ ሲሆን የገባለት አይነት ሲሆን የወጣ ነው። በቃ ፕላስ ካለ መስቀል ምልክት መደመር ካለ የገባ ወደሱ ማይነስ ለምን ካልሽኝ አሁን ያልገባኝ የሆነ እዚህ ጋር ማለት ነው። ፕላስ ቲሸርት የመቅዶኒያ አንድ ብሎ ከዛ ፕላስ 2 ሲባዛ በ200 ምናምን ይህ ምን ቲሸርት ነው? እኔ አላውቅም። ይሄን ራሱ እኮ ይሄ መቅዶኒያ ቲሸርት አለና ሰጥቻለሁ ብሏል። ይመጣል አለ አልሰጠኝም ካለ ይቀነሳል እኮ። ይሄ 45,000 ነው የሚለው 45,000 እሱ የላከለት ነው የተሰጠው ነው። ኦኬ ጃኖ ደግሞ የምን ጃኖ ነው? ጃኖ 5,000 እኔ ጃኖ አላዘዝኩም። ለቶማስ ማነው? ቶማስ ማን ነው? አዳምጪኝ። ቶማስ ማን ነው ካልሽኝ የአንቺን ቤት ጠዋት ማታ ቢሆን ምን እስካላዘዝኩ ድረስ እኔ ተጠያቂ ልሆን አልችልም። አንቺ ልጅ በአንቺ ቤት ነው የታዘዘው። ለምን አትሰሚኝም ግን? ቀስት ላይ ቁጭ ብለሽ እኮ ነው ያሳዘዝሽው። ቶማስ ማን ነው? ቆይ አንዴ ይጠራል። ማን እንዳዘዘለት ቶማስ ማን ነው? ቶማስ ማለት ለ6 ወር ወይም ለ5 ወር ቀኑን እርግጠኛ አይደለሁም ያህል ከእሷ ቤት ቁጭ ብሎ ሙዚቃ የሚወዛወሱትን ልጆች ዳኛ የነበረ ሰው። ከዛ ይህን ላደረገበት 5 ጃኖ ሙሉ ሰርቼ ስጥልኝ ተባልኩ። 5,000 ብር ሂሳብ አድርጌ ሰጠዋል። ለሰውየው አድርሽ ያለው ለሰውየው አላዘዝኩም። ላይ ብላይ ቁጭ ብለሽ ነው ከአንቺ ቤት የታዘዘው። እሺ ቆይ ዳኛው ቶማስ ይጠራና ታዝክ ላይቭ ላይ ነው ያዘዛችክ። እዚሁ ላይቭ ላይ ቁጭ ብለው ነው የሚያዙት። ስክሪን እኔ ሀቡ እኔ ተንኮለኛ ሰው አይደለሁም። ይመጣል ማለት እኔን ያላዘዝኩለትም ይኸውልሽ አልደረሰኝም ካለ እኔ ከስራለሁ። 5,000 ብር ቤቴን አያቀነውም። እናቴ ልጅ አልደረሰኝም ሳይሆን እኔ አሁን ለምሳሌ ላልንገርህ አንተ እየሰማኝ ነው። ለቶማስ እኔ ልብስ አዝዤለታለሁ ብዬ ተናግሬያለሁ። ቁጭ ብላችሁ አንቺና ቁጭ ስላልን አይደለም አንተ ቁጭ ስላልኩኝ እኔ ከፍል መሆን አለብኝ። እኔ የምልሽ ለምሳሌ በቲክታክ እኔና ሀዋ አይደለም መደመር ካለበት ሂሳብ እየሆነ ከሆነ ማላቃቸው ብዙ ስላገኘው ነው። አንተ ማጥፍታ ካለ ማስረጃ መያዝ ነበረብህ። እሺ አሁን ማስረጃ የሌለው ነገር ምን አለኝ እኮ አለኝ። ቶማስ ይመጣል፣ ችግር የለውም። አለላ ይመጣል። አለላ ሰጥቼው አለላ ለቶማስ አድርሶለታል እኮ። እኔ አላዘዝኩም። ይህ ቀሚስ ለእኔ አልደረሰኝም። ያልደረሰኝን ነገር መቼም አልከፍልም። እሺ አንድ ነገር እንስማማ። አንድ ነገር እንስማማ። ስቶፕ አዳምጪኝ። ትዕግስት ደግሞ ማለት 5,000 ወይኔ መድኃኒዓለም አዳምጪኝ። እሺ አይደለም በዚህ ጋር የተጻፈብኝን እየነገርኩ ነው። አንተ ከዛ ትመልሳለህ። ለምን አሰማኝ? ስለዚህ ላይ ማብራሪያ ትዕግስት ማናት? 25 ትዕግስት እያለች ነው። ትዕግስት አማረ ጓደኛዋ ቤስት ጓደኛዋ ነች። እና አስገባ ብላክ ነው። ስለዚህ አንድ ነገር ደግሞ ልንገርሽ። ለምሳሌ እሱ የላከልኝ ደረሰኝ አለ አይደል? እሱ የላከልኝ 200,000 ሆነ 35,000 36,000 እሱ ላስገባበት ከሆነ የምጠይቀው አንቺ የላክሽልኝ 60,000 ብር ብቻ ነው። ቀሚሶቹን ደምሪና 60,000 ብርሽን ቀንሰሽ ብሬን አስገቢልኝ። ከከሰርኩም ልክሰር። በኢትዮጵያ ዝማል እከስራለሁ። ሀቅ ማለት ይሄ ነው። በቃ እሱ እንትን ስላለው ነገር አያገባኝም ካልሽ ቀሚሶችሽን ሁሉ አስነታሽ 60,000 ብር ብቻ ቀሚስና የቀረውን ቀሚሶች ጀምረሽ የላኩልሽን የምታምኚውን አስገቢልኝ እያለሽ ነው እንዳለ። አንድ ነገር የምንስማመው በደንብ አዳምጪ። አጠቃላይ ልብስና እቃ ከአንቺ ጋር የደረሰውን በሙሉ ደምሪልኝና 60,000 ብርሽን ቀንሰሽ ከከሰርኩም ከስር ይወጣል፣ ካገኘውም አግኝቼ ይወጣለሁ። እሱ የላከልኝን ብር ደምሬ ስልክልሽ ለእሱ የላኩትንም ብር መቀበል መቻል አለብሽ። ይሄ እኔ እግዚአብሔርን ፈርቼ ነው እንጂ አንቺ ደረሰ ይልከሽልኝ አይደለም እኮ ይህንን ነገር የላኩልሽ። ስለዚህ ይህን አክሴፕት አድርጊና እሺ አዎ እነዚህን አላቀም ካልሽኝ እሱ የላከልኝንም ብር አታውቂያቸውም ማለት ነው። ደምሪና የቀሚሶቹንና የመጽሐፍ ቅዱሶቹን አጠቃላይ ብሮችን ስጭኝ። እኔ ከአንቺ እጅ አንስቼ እግዚአብሔርን አመስግኜ እንዲጨምርልኝ ለምኘው እግዚአብሔር እንወጣል። በዚህ እንስማማ፣ ችግር የለውም። ልክሰል። ይሄ ነው የምነግርሽ እንደ ታናሽ እህቴ ወይም እንደ ታላቅ እህት። ፈጣሪ ፈርድና በቅርቡ ያሳይካል። ስለዚህ እሷ ይሰጠኛል። እኔ አምናለሁ። ይኸውልሽ በ11 ዓመቴ ንግድ የጀመርኩ ሰው ነኝ። ከስሬም ባዶዬን አይጥቼ አይቼዋለሁ። 2 ዓመትም ተኝቼ አውቀዋለሁ። ገብቶሻል? አውቀዋለሁ። ችግር የለውም። ድህነትንም ማግኘትንም
እግዚአብሔር ተመሰገነ ይሁን። መልካም ልጆች ሰጥቶኛል፣ መልካም ይወጣልኝ። እሱን አመስግኝ እግዚአብሔር እንዲጨምርልኝ እለምነዋለሁ። ለአንቺ ደግሞ አመንሽም አላመንሽም ብትክጅኝ እኔ ለስውሯ ማርያም ወይም ለዘብር ገብርኤል ስለቴን አስገባለሁ። እውነቴን ነው የምነግርሽ። ምንም እየካለው እንደ ካልካድሽኝ ከተኛሁበት የምታምኚው ስንት ነው? አንቺ የምታምኚውን ቀሚሶቹን ቁጠሪና የምታምኚውን በይኝ። ከዛ ውጭ ለፈጣሪ ሰጠዋለሁ፣ ከፈጣሪ ጋር አነጋገራለሁ። ደምሪና ቀሚሶቹንና መጽሐፍ አንድ ነገር እንዳትቀንሽ በሙሉ ደምሪና እኔ ልንገርሽ ቮይስም ሆነ ሪከርድ እኔ አንተን እያልኩ ያለው እኔ በነጣ ብር እኔ ስጠው ብዬ ነው ያስተዋወቅኩ። አዳምጪኝ እኮ እሱን ትቶታል። ስለ ንብረቱ ብቻ እናውራለን። ታዩ ሁሉንም ታዩና እሽ ስለገባው ስለ ሐቁ ስለ ንብረቱ ብቻ ቆጥረሽ ይህን ያህል ነው እኔ ጋር የገባውን ንብረት ከዛ 60 ሺህ ብርሽ ቀንሽና በላይ ሰጠሽው የቀረውን ይህን ነበር እኔ እጅን አነሳለሁ። ለምን ብትይ ማለት ነው እኔ ወድቄ ነበር። ገብቶሻል? መስከረም አካባቢ ስሚኝ፣ ያ ጉድ ሲፈጠርብኝ እኔ ባዶዬን ቀርቼ ነበር። መልካም ኢትዮጵያ ያለ አይዞ በርታ፣ እቃ ትሰራለ። እኔ በጣም የሚያስብልኝ መልካም ሰው አለ። ገባሽ? እኔ ደግሞ ያንን እግዚአብሔር ያን ያመጣልኝን እኔ እግዚአብሔርን አይኑን መጠንቆል አልፈልግም። ኑሮኝ ብትወስጂው እግዚአብሔር ምስክር አልጠይቅሽም። 100 ሺህ ብር በታችም ሆኖ ቢሆን አጀንዳ መሆን አልፈልገውም። ግን ከፍተኛ ብር ነው ለእኔ ለህይወቴ ዋጋ አለው። ገብቶሻል? ዋጋ አለው። 400 ሺህ ብር 20 ሺህ ብር ነው የጎደለው። 20 ሺህ 200 ብር ነው የጎደለው። 400 ሺህ ብር ለአንቺ ማዳም ቤት በአመት የምታገኘው ብር ነው። ሪስፔክት ይኖርሽ። ይህን አላቅም ካልሽኝ አንቺ እጅ የደረሰውን ደምሪና ምንም አይነት ነገር ሰባራ ነገር ሳትቀንሽ ደምረሽ 60 ሺህ ብሩን ቀንሰሽ የጎደለውን ብር እኔ ከስራለሁ። እላፊም ከመጣ ታስገቢልኛለሽ። በሀቢባ መሀል ሀቢባ ታስደምርሻለች፣ አንቺም ትደምሪያለሽ። ለነከሌ የሚለው ብር ተቀንሶ ለምን እሱ 200 ሺህ 35 ሺህ ምናምን የገባውን ብር በሙሉ ደምሬ የነገርኩሽ ሀቅ ስላለኝ። ስለዚህ እንደ እግዚአብሔር ልጅ አለሻል። የአባትን ዕዳ ልጅ ይከፍላል ይባላል በእኛ አባባል። እኔ እያልኩ ያለሁት ትንሿ እኔ ሴት ነሽ አክብር። ሚስቴ ሴት ናት፣ እናቴ ሴት ናት። አክብሬ ነው የማወራሽ። ጥንትም ትናንትም ዛሬም ነገም ነው የማረግሽ የማከብርሽ። እላፊ ነገር ግን ከተጓዝን አላስፈላጊ ነገር ይፈጠራል። ለምን ካልሽኝ ሰባራ ነገር የሌለው ሀቄ ላቤ ደሜ ናት። በቃ ይሄ ነው የምነግርሽ። ሌላ ውስጥ እንዳንገባ እግዚአብሔሩን ፈርተሽ አንቺም የኢትዮጵያ ንብዝ ወደ ስንት ሺህ ሰው እያየን ነው። አክብረሽ ደምሪና ሀቄን ስጪ። እኔም እግዚአብሔር ሆይ የሰጠኝን ተቀብዬ እወጣለሁ ብዬ እወጣለሁ። ደምሪው። ይህን ነው የምሰጥሽ። ከዛ ውጭ ስለ እሱ ሂሳብ ከተቀነሰ እሱ ያስገባልኝን ብር አታውቂውም ማለት ነው። እኔ ምንም ለአንተ እያስገባልህ እንደሆነ እየተከፈለ እንደሆነ ስለሚነገረኝ እኔ ለአንተ እኮ ሙሉ እንደተሰጠህ ነው የማውቀው። ሙሉ እያንዳንዱ እኔ ጋር እስከመጣህ ድረስ ላይ እንዳልተሰጠው ነግሮሻል። አንቺ የምታውቂውን ልብሱ ብቻ የተረከብሽውን አንቺ ህሊናሽ ታዩ ቦይፍሬንድሽን እርሹ እንደሞተ ቁጠሪውና አንቺ ከአንቺ ኪስ ወጥቶ እሱ ጋር የገባው 60 ሺውን ቀንሽና በተረፈ ከሱ የገባልሽን ንብረት ቁጠሪና ይህን ያህል ነው ያለብኝ በይው። በቃ የሰዎቹን ትተሽ ለሰው ያስገባው ምናምን ትተሽ አንቺ የምታውቂውን እኔ በራሴ ብያለሁ። ይሄ ጃኑ ለማን ነው? እኔ እኮ እየሰራው ሰጥቼ እኔ የለም እየሰራው እኮ ሰጥቻለሁ። ያንን ነገር እኮ ቢመጣልኝም እኮ የራሱ እንትን እያለ እንዳለ እያንዳንዱ ሰጥቻለሁ እየሰራው ገባኝ። ግን እሱ ከዛ ጋር እየተታዘዘ አሁን እሱ ያዘዛቸው እቃ ምናምን እያለ አይተሸዋል አይደል? እሱ ያዘዛቸው ምናምን እያለ እቃው ወደ ስዊዘርላንድ እኮ አይደለም የላከው፣ ወደ ዱባይ ነው የላከው። አንቺ እጅን የገባው እቃው እንደዛ ሲባል ለምሳሌ እሱም እንትን አሁን እሱ ለእኔ እንትን አለኝ አይደለስ ወደ እኔ እንትን አለ። ያንኛው ደግሞ የእኔ እቃ ነው ከእሱ ጋር ብሩን ከፍየዋለሁ እያለኝ ስለሆነ እየሸረው ስሰጠው ነበር። ለምን ብሩን ከፍየዋለሁ እያለኝ ስለነበረ ማለት ነው። ሌባው አልከፈለውም። ሌባ ስለሆነ አልከፈለውም። ሌብነቱ እኔ ደግሞ ለሌባው እኔ ከፍየዋለሁ ስላለኝ ብሩን እየሰጠሁት ነበረ።
ሌባውን አምነሽ እሱን አላመንሽም። አንቺ እኮ ዘረፈኝ ስትይ እኮ አምነንሻል። ስለዚህ አንቺ እና አሁን እኔ እኮ ይሄ ብሩ አለ እንትን ተነሳ አይደለ? እየተነሳ የዛም የእንትን የሽልማት ያለው ተነሳ አይደል? እኔ ደግሞ ያልኩት ሙሉን እኔ መክፈል አልችልም። ሙሉን ይሄ የተባለውን ለምሳሌ እሱም ጥፋተኛ ነው አላሳወቀኝም፣ እኔም ጥፋት አለብኝ እንደዚህ እንጂ ሙሉ ክፈይም ብትሉኝ የትም አምጥቼ አልከፍልም። አላልንሽም። ስንት ነው የምትችይው አንቺ? ስንት ነው አለብኝ ብለሽ የምታምኚው? ቁጠሪና ንብረቱን አሁን የላኩልሽን እቃዎቹ እነዚህ እቃዎች እጅሽ የገቡትን ይህን እጅ ገብቷል። ይህን ለከሌ አላዘዝኩም የገቡት ቃልኩሽ ሰርቼ ሰጥቼዋለሁ። ኦልሬዲ ከኔ ጋር አልነበረኝ። ማን ሚዲያም ያውቃል። ሰጠሽው ለቦይፍሬንድሽ ነው። አግብቶ ስዊዘርላንድ ይወስደኛል ብለሽ ለቦይፍሬንድሽ ነው። ይኸውልሽ እኔ ሀቀኛ ነኝ፣ አላሽቃብጥም፣ አላስመሰልም። ስለ ሀቅ ስናወራ የሰጠሽው ብሩ ለቦይፍሬንድሽ ነው። ቦይፍሬንድሽ በአሉላ በከሌ አስገቢ ሲልሽ ቦይፍሬንድሽ ነገ አግብቶ ከዱባይ ከአረብ ሀገር ህይወት ስዊዘርላንድ ይወስደኛል ብለሽ ስለምታስቢ ለቦይፍሬንድሽ ነው እንጂ ሲሰጥሽ ለዚህ ምስኪን ድሃ ለልጆች አባት አይደለም የሰጠሽው። ኦኬ ልብሱ እየመጣ የነበረው እሱን እኔ ነኝ ያመጣሁት። ከእሱ ጋር ስለመጣ የዛ ብር የዛ ነው እየተባለ ስለነበረ ያንን ልብስ እየሸጥኩ ስሰጠው ነበር። ስለዚህ አሁን ታዲያ ለቦይፍሬንድሽ ነው የሰጠሽው፣ ለሱ አይደለም። እሱ ምን አገባው ለቦይፍሬንድ? ገባኝ። ግን እነሱ እየተከፈለው እንደሆነ ነው የማውቀው እኔ። አሁን ለምሳሌ ደግሞ ያልተከፈለው ደረሰኛ ያለው እያለ ያመጣልሽ ደረሰኝ። ይሄ እኮ ማጭበርበር ነው ማሬ። ቦይፍሬንድሽ ከፍያለሁ ሲልሽ አንድ ሰው እንዳልከፍያለሁ ስላለኝ በወቅቱ ዋን ሰከንድ አንዴ ዝም በል አንዴ፣ ይቅርታ። አንቺ አሁን ያልሽው ማለት ነው እሱ በአፉ አልተከፈለኝም ስላለኝ ለምን አምነዋለሁ ነው አይደል? ቴንኪዩ በጣም ጥሩ መጣሽ። ቦይፍሬንድሽስ በአፉ ከፍያለሁ ስላለሽ ለምን አመንሽው? ያውም እሱ ሌባ ማስረጃ ማለት ሐዋሪ ዝም ስላለኝ ማለት ተከፍሎታል ብዬ ነው። ገብቶሻል? ዝም ሲለኝ ከፍየዋለሁ ሲል ዝም ነበር የሚል እየነገረኝ አልነበረም። ብር ቆይ ጠይቀሽዋል? ሐዋሪ ሄደሽ ተከፈለ ኮይ ብለሽ እነሱ ጋር ምንም አይነት ኮንታክት አታርጊ። እንደምታውቂ በምን ልንገርሽ እንዳልተከፈሉ እንደምታውቂ አንድ ማስረጃ ልስጥሽ። ለእሱ ቻው ሳቲው እንደ ሌባ ተደብቀሽ ነው ሌላ ሰው ጋር ሄደሽ ኦርደር ማድረግ የጀመርሽ። እሱ እየጠበቀሽ ነበረ ኦርደር ሽጠሽ እስክትጨርሺና የላከልሽን እቃ ሽጠሽ ጨርሰሽ ሌላ ኦርደር እስክትመጪ እየጠበቀሽ አንቺ ሳትነግሪው እንደ ሌባ ተቀይሰሽ ሌላ ሰው ጋር ኦርደር ማድረግ ጀመርሽ። ማነው ክብነህ ምናምን የሚባል ሰው ጋር እሱንም እናድነዋለን። ባይዘዌ ከመጭበርበር እሱንም እናድነዋለን። ልክ ይሄ ሰው አሁን እንደሚድነው። ስለዚህ ማለት ነው እንዴ ይሄንን ሰውዬ እንደዚህ ይኸውልሽ ጓደኛ ሲታማ ለእኔ በለስማ ከኔ በፊት እዚህ ቤት ትሰራ የነበረች አሁን ይሄ መዳም ቤት ቢሆን ከኔ በፊት ትሰራ የነበረች ሰራተኛ የምትደበደብ ደሞዟ የማይከፈላት የምትራብ ከሆነ እኔ ስገባ የእሷን ታሪክ ከሰማሁ እኔም እንደዚህ እንደሚገጥመኝ አውቃለሁ። የሀዊረን ታሪክ ሲሰማ ክብነ ነው ማለት ነው ሶሪ ስሙን አላውቀውም። እሱ ነገ ይሄ እድል እንደሚገጥመው ያውቃል። ነገ እሱም እንደዚህ ተጠራቅሞ እንደማይከፈለው ሀቁን ያውቃል። ለምን ነግበኔ ነዋ። ማነው አምኖ ከአንቺ ጋር የሚሰራው ከዚህ በኋላ እንደዚህ እያደረግሽ እንዴ? መጀመሪያ ሄደሽ እንተዋወቅ ብለሽ ሰው ነው ቁጥርን የሰጠኝ አብረን ስራ ባለቤቴ ላስተዋወቅ ብለሽ ባለቤትሽን ንጉሱ ብለሽ ክበሽ